የቀዳው እኮ ነው። ፍቅር በመሆነጫጭር ነበር ማድረግ ስሚል እንገርሽ የተፈታ ነገር ነው እኮ እሱ አሁን እንደገና ቆይ እኔ ላውራችሁ ይኸውላችሁ ወላሂ ብሎ የተወራው ቤት ሌላ ቤት ነው። እዚህ ቤት ልትረብሹና ልትጣሉ አይደለም የከፈቱት። ነጃ ልንገርሽ ነጃ ትያለሽ እንዳጠቃላይ ትክክለኛ የእስልምና እምነት ተከታይ እስከሆነ ድረስ ሃይማኖታችንን የሚያስጠቃ ነገር ሲናገሩ የመገሰጥ ግዴታ አለብሽ ነጃት። ይሄንን ማለታችን አለብኝ ይሳቃለው ውዴ ልጅቷን እኮ አላውቃትም። ምሳሌ አስር ይደፋበታለሁ ወላሂ እኔ በአብርሃም አስር ይደፋበታለሁ ያለችው አንዲት አላውቃትም። ነጁ ይኸውልሽ አንዴ የሚውት አድርግልኝ አንዴ እኔ አመት አላወራም አንዴ ላውራና ልውረድልሽ። በቃ ሁሉም ሚውት አድርግተዋለሽ። ረባሽ ነኝ አይደለ? ግን አንዴ ላውራና ልውረድልሽ። እኔ ልንገርሽ ወላሂ ለአዚም አንቺ የሚውት ያዥ ልጅት እየረበሰ ነው። እኔ ማለት ነው ወላሂ ለአዚም ነው የምላችሁ ከሚገባ በላይ ፍቅርን ወዳታለሁ። ግን አይደለምና ከሃይማኖቴ ቀርቶ ከትልቁ ከማከብረው ከምወደው ሃይማኖቴ ቀርቶ ከልጆቼ ከእናቴ ከአባቴ ቀርቶ ማለት ነው ይህንን ትታችሁት ከጓደኞቼ ከአብረው ካደጉ ጓደኞቼ እኩል አላወዳደራትም ፍቅርን። ገባችሁ አይደለ? ቆይ እስኪ ነጁ ፕሊስ አንዴ ልጨርስ ገባሽ? እዚህ ጋር እናንተ የማንም ሰገጤ በጎች ማለት ነው እዚህ ጋር መታችሁ ወላሂ ብላችሁ ባላችሁ ሰዓት የሚሰደበው እስከኛ ሃይማኖት ጭምር ነው። እስከኛ ነው የምንሰደበው። ሙስሊም ነው የሚሰደበው። መቼም ለብቻሽ ሃይማኖት የለሽም ወላሂ የሚል ማለት ነው ሙስሊም ነው አይደል የሚሰደበው። ስነ ስርዓት መያዝ አለባችሁ ነው። ስነ ስርዓት መያዝ አለባችሁ። አለዛ ደግሞ ትታደባላችሁ። የሁላችሁንም ወላሂ ያልሽም የማልሽው ወላሂ ለአዚም አስገድለዋለሁ ወላሂ ለአዚም እኔም ደግሞ ቁርአን እቀዳለሁ ያለችውም ጭምር ማለት ነው እንሰጣችኋለን። አዳሜ በግ ማለት ነው። በግ እኮ በነዱበት ነው የሚሄደው። እኛ ደግሞ ውዱን የምናከብረውን እስልምናችንን ደግሞ ማንም ሰው እንዲደፍር አልፈልግም። ማንም ሰው ማለት ነው። በዚህ አልደራደርሽም። አዳሜ ፍቅርን እኮ አልኳችሁ እስከ ጥግ ድረስ ልወዳት እችላለሁ። ግን ከሃይማኖት ያላስበርጥም። ከሃይማኖት የቀርቶ ከምወዳቸው ከሀገሮቼ ልጆች አብሬ አፈር ከሰፈርኩባቸው ጓደኞቼ አላወዳድራትም። ፍቅር ትናንትና ነው ያገኟት ሀቢብቴ። እሺ እችኛዋንም ደግሞ በተራ ዝሙትን በምታስተምር ሴትዮ ሃይማኖታችሁን እንዴት ነው የምትቀይሩት? ያሸ ነጃቲችን ሴትዮ አዘጊያት ዝም በይ ክፍታለሽ አታወሪ። ብዙ ስለ መጽሐፍ ቅዱስ ስለምን ስለ ሁሉም እዛት ሄጂ ቤት ሄጂ 24ቷ ቤት ሄደሽ ስሚ ይቅርታ ጠይቃለች። አሁን ራሱ ማት ሄጂና እዛት ዝም ብለሽ እዚህ አትቀዳጂ። አንቺም ታወሪያለሽ አንዴ እሷ ትጨርስና አንቺም ታወሪያለሽ። ስሚ ልንገርሽ ያው እኔ አላህ ምስክሬ ነው ብዬ ነው የምነግርሽ። እሺ አንቺ ማለት ነው አንቺ ይሆንሽ ጨብራራበት እኔ አብሬ አንቺ እዛቻ ልጅቷ አጠገብ ቢሆን ኖሮ ማለት ነው ብጭር በመሆነ ጫጭር ነበር ማረጋት። ወይ ትገለኝ ነበር ወይ ገላት ነበር። በሃይማኖት ያልደራደራችሁ አሁን እኮ የሃይማኖቷን ሴት ያላወቅናት አሁን እንደዚህ ተናገርቻው ማናት ነጃት ይኸውልሽ ልንገርሽ እህቴ ይኸውልሽ በዚህ የመጣ ድገፋ አላህ ምስክሬ ነው ድንቅር ብሎ ይቅርብሽ ሀቢብቲ። በዚህ አሁን እኮ ይኸውልሽ ለንግግር እኮ ነው የገባን ነው ውዴ። አሁን ይሄን በተከፈተ ለንግግሩ ምንድን ነው? በይ አንዴ እኔንም አዳምጪኝ ውዴ። እኔንም አዳምጪኝ ውዴ አንዴ ብቻ። እኔም ሺህ ዓመት አላወራብሽም። ቅድም ጊዜ የሆነ ቤት ልክ ስገባ ዛሬ በተለቀቀው ቪዲዮ ማለት ነው በጣም ተናድጄ ነው የገባሁት። ለምን ገባሽ በይ። ዛሬ በተለቀቀው ቪዲዮ ማንም ሰው ጥፋት የለበትም። ጥፋት አለበት ብዬ ለማንም አልመሰክርም። ለምን እንደሆነ ታውቂያለሽ? አሁን ምሳሌ አንቺ ባልሽበት መንገድ ትክክል ነሽ። እስልምና እየተቋሸሸ ነው። የተቋሸሸበት መንገድ ደግሞ ምንድን ነው ብታይ፣ አሁን እቺ ልጅ የተናገረችው ምን ብላ ነው? ምላን የተናገረችው ወላሂ ለአዝምን እኔ ወይኔ ልንገርሽ እኔ ሊያስደሽ ሁሉንም ነገር ሰምቼዋለሁ። ዝም በይው። ዛሬ ሴትዮ ታባረኛለች ከዚህ ቤት ኢንሻአላህ ቢዝኒላህ ታላ ነገር ተረጋጊ እናቴ ተረጋግተሽ አውሪ። ስሚ ልንገርሽ ስሚ ህይወቴን የምሰዋበትን ሃይማኖት ነው እያንቋሸሻለሽ አንቺ። ሃይማኖቴ ማንቋሸሹ ተደልቶሽ ነው ተመችቶሽ ነው። እኔ እኮ ይሄንን እኮ አልደግፍም እኮ እኔም እኮ ልጅቷ ተሳስታለች እያልኩሽ እኮ ነው። ታዲያ ምንድን ነው ከእኔ ጋር ተጣመድሽ እኮ? እኔ ያልኩት ማሰለሽ እንዴ? ነጃት ሚውት ታረጊያታለሽ? እኔ ራሴ ታደርገዋለሁ። ችግር የለም። አንቺ ተረጋጊ። አይደለም አንቺ ስትናገሪ ተረጋጊ።
ረጋ ብለሽ ስሜታዊ ተደማመጪ። መጀመሪያ ነጃት ነጃት ምንድነው ላስረዳ እኮ ሳይራስሽ አንድ ብቻ ሙይ ላርግሽ። ይቅርታ አትውጪ። ሙት ነው ማለት አይደለም። እኔ አለ ወላሂ አትውጪ አንድ ላስረዳችሁ። አንዴ ብቻ አዳምጡኝ። ሲያመጣ ላወራም ከትላንት በባለፈው እንደዚሁ 100,000 ከፍዬ አብርሃምን አሳግተዋለሁ አስገድለዋለሁ ያለችውም ልጅ ምን ብላ ነው? ወላሂ ለአዝምን አለች። ወላሂ እኔ አብርሃምን ባገኘው አሳግደዋለሁ አለች። አሁንም ከትላንት ወዲያ ደግሞ ተደገመ። ምን ተባለ? ወላሂ ለአዝምን እኔ አብርሃምን ባገኘው በፊት ለፊቴ ቢሆን አሲር ደፋበታለሁ። ወላሂ ስትል አሁን ምሳሌ በወላሂ እየሸመተች ነው እች ልጅ። አሁን ምሳሌ የስም ሙስሊም ናት፣ ላኪን ደግሞ እስልምና ማይፈቅድላት ነገር እያደረገች ነው እች ልጅ። እኛ አሁን ሰውን እንደግፋለን እያን በሃይማኖታችን እየወጣን ነው። ለምንድን ነው ምን ነይማ ዝም በይ። ነጃት እየወራች ነው አይደለ? ዝም በይ አውሪ። እሺ በሃይማኖታችን እየወጣን ነው። በሃይማኖታችን ስለመወጣን ለምንድን ነው እንዲህ ነገር እየተስፋፋ የሚሄደው ብላ የተናደደችው እቺ ናት። ግን ትክክል ናት። ልክ አይደለችም አይደለም። አሁን ምሳሌ ወደ ልንገርሽ፣ እኔ ሙስሊም ነኝ፣ ሙስሊም እህቶቼ አሉ፣ በዛ ላይ ደግሞ ክርስቲያን ወገኖቼ አሉ ከኔ ጋር። ላኪን ደግሞ እኔ የእነሱን እምነት እስካከበርኩ ድረስ የኔንም እምነት እነሱ ማክበር ግዴታ አለባቸው። የለባቸውም አይደለም፣ አለባቸው። ላኪን ደግሞ ልንገርሽ ወላሂ ለአዝምን እያለች አንዴ ሰው አስገድላለሁ፣ አንዴ ደግሞ ይሄ ልጅ ምን አጠፋሽ? ያው ምሳሌ ምን አጠፋ? ምን ባጠፋ ነው? ስለ ጥፋቱ ታዩ፣ ስለ ጥፋቱ ታዩ። አሁን ስለ ዋናው ምሳሌ ይሄ ልጅ ለአዝምን ብላ በዚህ ልጅ ላይ ወላሂ ለአዝምን ብላ በፊት ለፊቷ ቢኖር ይሄ ልጅ ምን ታደርገዋለች? ምንም አታደርገውም። ግን ወላሂ እያለች እስምና እያቆሸሸች ለምን ታቆሸሻለች ነው ሳ አሁን ልጅቷ ደግሞ አናቃትም፣ አላቃትም፣ አታቀኝም። ላኪን ደግሞ እሷን ስጠይቃት ይሄ ነገር ተፈተዋል፣ ተነጋግረን ከልጅቷ ጋር ጨርሰናል እያለችኝ ነው። ይጭረሷ ይጭረስን እንጂ አሁንም ደግሞ የተዘቀዘቀው ጉዳይ አላቅም። ማቤት ይዘቀዘቅ። አንዴ ደግሞ አንዴ እህቴ አንዴ በተረጋጋ መንፈስ አንድ ናት ወይ አንድ ናት ደውሎ እኔ አላወራም። ስሚ ባለፈው አለች ልጅ ናት ትላንትና ማለች ወይስ ሌላ ናት? እሷ ሌላ ናት። ደግሞ እቺ ሌላ ናት። እኔን አዳምጡኝ። አንዴ ይሄ ተገቢ ነው ብለሽ ታስቢያለሽ ወይ? ይሄ ነገር ወዴት ሀራም ነው። ሰው መጋደል፣ ሰው እንደዚህ ማድረግ አይደለም። ነይማ አንዴ ነይማ አንዴ ነጁ ሚውት አርጊማ፣ አንዴ ሚውት አርጊ። በነገራችን ላይ እያወራን ያለ ነው ስለ አንድ ስለተከበረ ሃይማኖት ነው። ያጀማ ሙስሊም የሆናችሁ እዚህ ውስጥ ማለት ነው። ትክክለኛ ሃይማኖታችን ሲነካ ያመናል የምትሉ ሰዎች ይሄ ነገር ተደጋግሞ አሁን እኮ ያው አሁን ምን ተደረገ መሰላችሁ? የመጀመሪያ ቀን ወላሂ ለአዚም አብርሽን ለገደለልኝ ሰው ዝም በሉ 100,000 ብር ከፍላለሁ አለች። ቀጣሉ ደግሞ አንደኛ ተነሳች። ፊት ለፊት አብርሽን ባገኘው እኔ ወላሂ ለአዚም አሲር ይደፋበታለሁ አለች። ቀጣሉ ደግሞ ዛሬ ምን ተፈጠረ? ይኸው እንግዲህ ይሄ ነው። አሁን አሲሩና ይሄ ቁርአን እንቀዳለን ያሉት በአንድ ቀን ነው። እንትን ብሩክን ገና ሃይሚና ቁርአን ቀዳለ አላማን ነው። ቁርአን ቀዳለ አላማን ነው። አንዴ አዳምጪኝ። እንዴ ሀቢብቲ ከመካላወራ ማስረዳሽ ልጨርስ። እንትን ብሩክንና ሃይሚን ስለዘቀዘቀች ብሩክና ሃሚ ስትዘቀዘቅ የእንትናቸው የምንድነው ስዕል አድኗቸው ስለተዘቀዘቀ ብቻ እኛም የሙስሊም ሃይማኖትን እንዘቀዝቃለን ላከሌ ክብር ስላለን ነው አለች አንደኛዋ። ሲቀጥል እንደገና ደግሞ የእንትንን ቁርአንን እንቀዳለን አለች። እንደዚህ ቁርአን መቅደት የለመዳችሁት ነው። በነገራችን ላይ እስልምና ሃይማኖት በለሃራም እንደዛ አለችው። ማናት? ማስረጃ አለሽ? ዝም ብለሽ አታውሪ። ማን ነው ቁርአን ይቀዳሉ አላ ሰው? ማን ነው? ዝም ብለሽ አታውሪ። ማን ነው እንደዚህ አላ? አንቺ ምንድን ነው አላሉም እያልሽ እየተከራከርሽ ነው ወላ ምንድን ነው? ማን ነው አለ? እንደውም ቁርአን ቀዳይ ማራት ትኖራለች። እስር ቤት እኮ ነው ገባች። ቁርአናችን ቀልድ አናውቅም። እስር ቤት እኮ ነው ገባች ባለፈው ልጅ። ስለዚህ እንደዚህ አላ ሰው ማን ነው? ቁርአን ይቀዳሉ አላ ሰው እኮ የሰማው ነው። ንገርኝ፣ ማን ነው እንደዚህ አላ? ነይማ አመት አላወራም። ንገርኝ እኮ ንገርኝ፣ ማን ነው እንደዚህ አላ? ዝም በይ አንዴ። እንዲችል ጤነኛ አይደለችም። ዝም በይ አንዴ። የሚወጣ እየሰማሁ ነው አውሪ እኮ እሺ፣ የሚወጣ አድርጊልኝ በቃ። ትንጃጅን የራሴን አሞኛል ለራሴ እና እንደዚህ እያላችሁ
በሃይማኖት የምትነግዱ ሰዎች፣ በነገራችን ላይ እናንተ ወላሂ ብላችሁ ወይ ሰለምቴ በአሁኑ ሰዓት ላይ እኛ በቀን ቢያንስ በቀን አልሰለሙም ከተባለ 8 በቀን አልሰለሙም ከተባለ 3 ሰው በቀን አልሐምዱሊላህ ወደ እስልምናችን እየመጣ ነው። አልሐምዱሊላህ ማለት ነው። ይሄ ሆኖ ሳለ ግን እኔን አዳምጪ ነጃት፣ ቆይ ተረጋጊ። ያው ስለሰለሙ እኮ አይደለም እዚህ ጋር እያወራን ያለ ነው። ውጪ ስለሰለሙ አይደለም እያወራን ያለ ነው። ወሎ ማለት ነው። ወሎ አዳሉ አላስቆ ብቻ ማነው? ዝም ብለሽ እንደዛ ታወሪ። ማነው እንደዛ ያለ? ማስረጃ አለሽ? ቁርአን ይቀዳሉ ለማሳማን ሲሚማ እኔ ልንገርሽ፣ ቁርአን ይቀዳሉ ያለችው ቅድስት የአብርሽ ደጋፊ ቅድስት ነች። አላለችም ማለችን ጠይቀን እሷ እኔ አላለችም ማለች ናይማ አንቺ ነበርሽ እኮ ሁላችንም ዛሬ ሊቭ ላይ የነበረ ነው ሰዓት እኮ ቲጂና ማነው ቲጂና ያቺ ቅድስት ላይ እዛ እየለቀሰች ነው ኑና ይቅርታ ጠየቁ እያለ የነበሩ ሰዓት አንቺ አልነበርሽም? ያ ሰዓት እኮ ነው በዛ ተናዳ ነጃት በትልቋርግኝ በዛ ተናዳ ነው ቅድስት ነች እንደዚህ አንድ የገባ ሰው ያውራ። አንድ ነጃት እነዚህ አውቃቸዋለሁ። እነዚህ አይሉም ብላችሁ ለእነዚህ አልከራከርም። በቃ እነዚህ ናቸው ሲሉ የነበሩት። ምንድን ነው የምትይው አንቺ? ነይ እኮ እኔ ነበርኩማ እዚህ ውስጥ ነኝ። ስለዚህ ታዲያ ለምንድን ነው እሺ አንደች ልጅ ታውራሽ? ተራ በተራ አውዱ። ዋሌኩም ሰላም ወራህመቱላሂ ወበረካቱ። ነጃት አንዳንዱ ነው ቁርአን ይቀዳሉ አሉ ሰው ፎቶና ማስረጃ ማይዛት አለባቸው። ዝም ብላችሁ አይደለም አንድ ነገር ክፉ ስለ ቁርአን የሚያወራ ነገር ወዲ ሀዩ እንደዚህ እኮ ነው። ቆይ ሀዩ አንድ ሀዩ ልጠይቅ። ሀዩ ፎቶቸውን ብትገቢ ፎቶ አታገኝም። ልንገርሽ፣ ቆይ አንዴ ልጨርስልሽ። ፎቶ ብትገቢ ፎቶቸውን አታገኝም። አንድ በይ አሁን ምሳሌ እንደዚህ ሲሉ መግዳት ግዴታ ነው። አሁን ምሳሌ ሪከርድ ማድረግ በአንድ ስልክ ደግሞ አንድ ስልክ ላይም ካልሆነ የሆነ አፕ አለ። አፕን ካወረዳቸው ሪከርድ አድርጎ ቀጥታ ሙቤ ቤት ይሄዳል። ሙቤ ቤት ከተሰራጨ ገዳፊ የማን ነው? የአብርሽ ነው። የሁሉ የአብርሽ ደጋፊ ነው። ላኪን ግዴታ ይያዛሉ። ፎቶ ብቻ አያስታውቅም። እንትናቸው ፎታቸው ደግሞ አይገኝም። አንደኛ ቲጂ ካዛችሁ ቀላል ነው። ማስረጃ ቲጂ ከተያዘች ቀላል ነው። ቲክቶክ እንደዚህ ነገር ሲታወራ የቲጂ ቤት ነው የተወራው። ቲጂ ያለች ያው ፎቅ ላይ ቲጂ ከተያዘች በቂ ነው። ይሄ ነገር እውነት ከተቀደደ ማለት ነው። እውነት ልትቀድ ከተነሳች ቲጂ ያው ላይ ያለችው እሷ ያለች ነገር ይወራው። ነጃት እኔ እኮ የሚገርመኝ ነገር ስለምንጫጫስ ልንደማመጥ አንቻልም። ስለምንጫጫስ ልንረዳዳ አንቻልንም። ሲጀመር ዩቱብ ላይ ተለቋል እኮ ሀቢብቲ። ይሄ ነገር እኮ ሪከርድ ተደርጎ ዩቱብ ላይ ተለቋል። እናንተ ለተራ ቲክቶክ አንድ ሰው ሩጅና አስገባለሁ። እሷ ቤት ይሄ ነገር ከተወራ አስገባለሁ። ለተራ ቲክቶከሮች ብላችሁ ተራ በተራ ደግሞ ሲጀመር ተራ በተራ እኔ ጥያቄ ልጠይቃት። አሁን ሁላችሁም ሚውት ያዙ። ቆይ እኔ ነጃት፣ በቅድሚያ እኔ እና አንቺ በደንብ እንተዋወቃለን አይደል? እኔ አንቺን በደንብ ታከብሪኛለሽ፣ አከብርሻለሁ። ነጃትዬ ልጨርስልሽ። ይኸውልሽ ነጃትዬ ጀመረን የስለምና ቤተሰብ አውርጃት ወደ ታች በቅድሚያ ማለት ነው ነጃት መረጃ አለው። በቅድሚያ ቅድስቴ ቤት ነው የእኔ ቤት አለ። ዝም በይ ውዴ። ሀያት አንድ ዝም በል። ሙት ካልቻለች እኔ ገልብጭ እወጣለሁ ቤት በቅድሚያ የሌለ ወደ ከሆነ እኔ ቤት አይደለም ነጃት፣ እኔ ቤት አይደለም ቅድስቴ ቤት ነው። እኔ ቤት አይደለም። በቅድሚያ ቅድስቴ ቤት ነው። ቅድስቴ ቤት ገዝት ላይ ገብተን ምንድን ነው የተከሰተው ስንላት እዚህ የሩታ ደጋፊዎች ስዕል አድኖ ዘቅዝቀዋል አለች ቅድስቴ ማለት ነው ስትል ጊዜ እኛ ገዝት የዘቀዘቀችዋ ልጅ አይደለም የተናገርነው። ገዝት ላይ ያሉት እኛ በጣም የምንወዳቸው እና አይቋ ስላሉ አይቋ እንዴት አንቺ ቁጭ ብለሽ የእኛ ስዕል አድኖ ሲዘቀዘቅ ይሰማችኋል አትይም ወይ ስንል ቅድስቴ ምን አለች? ምንም አልተናገረች። ማስረጃ ካላችሁ አምጡ። ሲጀመር ነጃት እኔ ባለጌ አይደለሁም። እኔ ነይማ ታውቀኛለች። አይደለም ቁርአን ቆይ ነጃትዬ ልጨርስሽ። ነጃትዬ አይደለም እንትን እኔ የበፊት ልጆቹን ጠይቃቸው እነ ሩታን ሼላ የጠመጠመች የእስልምና እምነት ተከታይን አልዘቀዝቅም። እሙቲን ታውቂያታለሽ? የሄለንን ደጋፊ ሼላ ጠምጥማ እግዚአብሔር ሼላ ይኸው ነይማ አለች። ሼላ የጠመጠሙ የሙስሊም ተከታይን አልዘቀዝቅም። ለምን እንደው ታውቂያለሽ ነጃት? ፈሪቻ አይደለም እኔ
ነጃት እያስጨርሽኝ ቅድስቴ ከኛ ሁሉ ስሜታዊ ምን አለቻቸው? ይጀውልሽ ስሜታዊ ሆና ሲናገሩ ምን አለች ቅድስቴ? እናንተ ስራ አድኖ የዘቀዘቃችሁት እኔ ተነስቼ ቁርአን በዘቀዝቅ ምን ይሰማችኋል ያለችው። እኔ ታላቅ እህቴ ሙስሊም ነች። እኔ ናይማን ጠይቃ ስለ እኔ ናይማን ታውቃለች።